ዛሬ ምንም መቃም የለኝም። ይሄን ሽማግሌ በሆነ ዘዴ ሸውጄ ብር ብፋለጠው አሪፍ ነበር። ሄሎ ጓደኛዬ እንደምን ነህ? ስራ እኮ አግኝቼ የ20 ሺህ ብር ደሞዝ ያለው ስራ አግኝቼ ኮፒ ምናምን ማድረጊያ 500 ብር አጣው። ይኖርሃል እንዴ? በእናትህ አበድረኝ እሰጥሃለሁ ሰሞኑን። ኮሜንት አድርጉ እስቲ። የለህም ለኮፒ 500 እና ስራው ሊያመልጠኝ ነው በእናትህ አለ እንደዚህ። አይ ምን አይነት እድል ነው ያለኝ? በልሽ ቻው የኔ ልጅ ናስቲ። እሺ መጣው። ምን አተ ነው? አያልቅበትዬ የ20 ሺህ ብር ደሞዝ ያለው ስራ አግኝቼ ነበረ፣ ግን ኮፒ ምናምን የማደርግበት 500 ብር አጣው። እኔ የለኝም ግን ተበድሬልህ እንታ እዚሁ ጠብቀኝ። እሺ ያን ሽማግሌ ሸውጄው ብር ሊበደርልኝ ሄዷል እና በቃ ተዘጋጅተህ ጠብቀኝ። ዛሬ እንደ ጉድ ነው የምንቀመው። አባቴ አብሽር በቃ መጣው ተዘጋጅሽ። አንተ ወንድ ነህ አይደል? እንካ የኔ ልጅ 1000 ብር ነው። እሺ እንዴ ያልቅበትዬ 500 ብር ብቻ እኮ ነበር የጠየቅኩህ። ችግር የለውም የኔ ልጅ፣ መልሱ ለአንድ ነገር ይሆናል። እሺ እኔ አባት በጣም አመሰግናለሁ። እሺ በጣም አመሰግናለሁ። በቃ ሄጄ አስገብቼ ልምጣ ሲቪውን። እሺ በቃ ቻው። ጫማዬን የት ነው ያስቀመጥኩት? በመድኃኒዓለም የቱ ጋር ነው ያወለኩት? እዚህ ጋር ነበር እንዴ ያወለኩት? ምን ጠፍቶብህ ነው? አያልቅበትዬ ጫማዬን እዚህ ጋር አውልቄው ነበረ ጠፋብኝ። የት አደረኩት? በመድኃኒዓለም እንዴ ጫማውን ሽጬ እኮ ነው ብሩን ያሰጠው። ማለት ተበድሬ ልምጣ ብለህ አይደል የሄድከው? የሰው ፊት ከማይ ጫማ ብሸጥ ይሻላል ብዬ ነው። አይዞህ ወዲያማዚ ያበረ ጫማ ትገዛለህ። ቻው ቸልሲ። የገዛው እኮ 4000 ብር ነው። እንዴት 1000 ብር ትሸጣለህ? በስራ ቀልድ የለም። እሱ በ4000 የገዛው ጫማ በ1000 ይሸጣል። ልክ አደረክ አባቴ።